ብዙዎቻችሁ ይሄን ቪዲዮ ስጠብቁት ነበረ። ዛሬ እንዴት አድርጋችሁ በቀላሉ ዶላር መስራት እንደምትችሉ አሳያችኋለሁ ማለት ነው። ምንም አይነት ስኪል አያስፈልግም፣ ምንም አይነት ኢንቨስትመንት አያስፈልግም። በቀጣይ 10 ደቂቃዎች ብቻ እንዴት ያንን ገንዘብ መስራት እንደምትችሉ ነው ማሳያችሁ ማለት ነው። እያወራሁ ያለሁት ይሄ ቪዲዮ አይታችሁ ዶላር ትሰበስባላችሁ ወይም ደግሞ ጌም ተጫውታችሁ ዶላር ትሰበስባላችሁ አይነት አይደለም። ይሄ 100% ሌጂት የሆነ ገንዘብ የምትሰሩበት ነው ወይ ነው ማሳያችሁ ማለት ነው። ከኔ ጋር እስከ መጨረሻው ከተከታተላችሁ ሙሉ በሙሉ ስቴፕ ባይ ስቴፕ እንዴት እንደምትሰሩ አሳያችኋለሁ ማለት ነው። ኤቭሪዋን እንዴት ናችሁ? ከቲክታክ ከኢንስታግራም እና ከተለያዩ ሶሻል ሚዲያ ይሄን ቪዲዮ አይታችሁ የመጣችሁ ሰዎች ዌልካም። አዲስ ከሆናችሁ ለዚህ ቻናል እኔ እዚህ ቻናል ላይ እንዴት አድርገን ገንዘብ መስራት እንደምንችልና ከዘመኑ ጋር በተያያዘ ኤአይ በደረሰበት አኳያ እንዴት አድርገን ኤአይ መጠቀም እንደምንችል እያስተማርኩ እገኛለሁ። እንደዚህ አይነት ኮንተንት የሚመቻችሁ ከሆነ ቻናሉን ሰብስክራይብ በማድረግ ይሄን ቪዲዮ ጀምሩት። ዛሬ እንግዲህ በጣም ኢዚየስት የተባለው ወይ ነው ማሳያችሁ። ዶላር ለመስራት በጣም ኢዚ የተባለውን መንገድ አሳያችኋለሁ። ጀስት ምንም አይነት ስኪል አይጠይቅም፣ ምንም አይነት ኢንቨስትመንት አይፈልግም እና ምንም አይነት ዌስት የምታደርጉት ታይም የለም። በጣም ቀላል መንገድ ነው ማሳያችሁ ማለት ነው። ጀስት አሁን ምን እንደሆነ እንዴት እንደምትሰሩ ስቴፕ ባይ ስቴፕ አስረዳችኋለሁ ማለት ነው። እስከ መጨረሻው ድረስ አብራችሁ ተከታተሉ። እንዴት ነው ይሄን ነገር የምትሰሩት? ታስኩም ቀላል ነው በጣም። ምን ማድረግ ነው? ሪፈራል ሲስተም ነው። በመጀመሪያ ኮሚት ብራውዘር የሚባለውን ዳውንሎድ እናደርጋለን። ዳውንሎድ ለማድረግ ከኔ ዲስክሪፕሽን ስር ታች ሊንኩን አስቀምጬላችኋለሁ። በቀላሉ እዛ ላይ አክሰስ ማድረግ ትችላላችሁ። እሺ ምንድነው የምንሰራው? ኮሚት ብራውዘርን ለሌሎች ሰዎችን ሪፈር በማድረግ ነው ገንዘብ የምንሰበስበው ማለት ነው። በመጀመሪያ ግን ምን እንደሆነ ላስረዳችሁ። ለሰው ሼር ከማድረጋችሁ በፊት ኮሚት ብራውዘር ራሱ ምን እንደሆነ በደንብ አድርጌ ላስረዳችሁ። ኮሚት ብራውዘር የሚባለው በፐርፕሌክሲቲ ኤአይ ኦነሮች ጁላይ አካባቢ ሪሊዝ የተደረገ ፕሮዳክት ነው። ይሄ ፕሮዳክት ጁላይ አካባቢ ሊስት ቢደረግም ለሁሉም ሰው አቬለብል የሆነው ግን አሁን በዚህ በኦክቶበር ወር ነው ማለት ነው። መጀመሪያ $200 ፐር መንዝ እየከፈሉ ፕሮ ሲጠቀሙ ለነበሩ ዩዘሮች ነበር አቬለብል የነበረው። አሁን ግን ላይክ ዌት ሊስቱ በጣም እየበዛ ስለመጣ ለሁሉም ሰው አቬለብል አደረጉትና በዚህ ሰዓት ፕሮ ቨርዥኑን ማንም ሰው ፍሪሊ መጠቀም ይችላል ማለት ነው። ፐርፕሌክሲቲ ኤአይ ማን ነው ካላችሁኝ፣ ፐርፕሌክሲቲ ኤአይ ከዚህ በፊት ለማታውቁት ልክ እንደ ቻትጂፒቲ እና እንደ ጄሚናይ እንደ ጉግል ያለ ትልቅ ካምፓኒ ነው። ኢንቨስተሮችም እነ ጄፍ ቦዝ ነው። ኢንቨስተሮችም እነ ጄፍ ቤዞስ ማለት የአማዞን.ኮም ዋና መስራች ማለት ነው እና እሱን የመሰሉ ትልቅ ኢንቨስተሮች ቢልድ ያደረጉት ኤአይ ሞዴል ነው ማለት ነው። በዚህ ምክንያት ያው ይህን ስራ ልታምኑት ትችላላችሁ፣ ትረስት ልታደርጉት ትችላላችሁ። ኖት ስካም ፉሊ 100% ሌጋል ነው። አሁን በዚህ ሰዓት ለአጭር ጊዜ ፕሮዳክታቸውን ለማስፋፋት ሲሉ ልክ እንደነ ክሮም እንደነ ሳፋሪ እና ልክ እንደነ ማይክሮሶፍት ኤጅ እንዳሉት አሁን እነሱ በሁሉም ቦታ አቬለብል ነውና ብዙ ሰው እንደሚጠቀማቸው ሁሉ ይሄኛውን አዲሱን ኮሚት ብራውዘርም ለሁሉም ሰው ተደራሽ እንዲሆን ሪፈራል ፕሮግራምን እየተጠቀሙ ይገኛሉ ማለት ነው። ለዚህም ደግሞ ለእያንዳንዱ ፒፕል ሼር ላደረገ ወይም ሪፈር ላደረገ ሰውና ዶላር እየከፈሉ ነው ማለት ነው። አሁን የሚከፍሉት ዶላር በየሀገሩ የተለያየ አይነት ዶላር ነው የሚከፍለው። ለምሳሌ እናንተ ዩኤስ ከሆነ ያላችሁት $15 ፐር ፐርሰን ነው የሚከፍላችሁ ማለት ነው። ለአንድ ሰው ሼር ባደረጋችሁለት ቁጥር $15 ይከፍላችኋል። ሜቢ ዩኬ ከሆነ ያላችሁት ደግሞ $10 ፐር ፐርሰን ነው የሚከፍላችሁ ማለት ነው። በአንድ ሰው $10 ምናምን ይከፍላችኋል። ከዛም ደግሞ ወጣ ብላችሁ ደግሞ በጣም እታች ላሉት ላላደጉት ሀገራቶች ወደ ለምሳሌ ኢንዲያ አካባቢ $2 ነው የሚከፍለው ማለት ነው። እኛ ሀገር ጋር ኢትዮጵያ ጋር ለምሳሌ $4 ነው። ይሄ የሚቆየው ለአጭር ጊዜ ነው፣ ለትንሽ ጊዜ ነው። ምክንያቱም አንድ ዩዘሩ እስኪስፋፋ ነው። ከዛ በኋላ ይሄ ጊቫዌ ያልቃል ማለት ነው። እናንተም ጊዜያችሁን ተጠቀሙበትና ይህን ቪዲዮ እንደጨረሳችሁ ቀጥታ ሊንኩን ተጭናችሁ ወዲያው ሬጂስተር አድርጉ ራሳችሁ ማለት ነው። እሺ እንዴት እንደሆነ ስቴፕ ባይ ስቴፕ በዚህ የተገበርኩ ላሳያችሁ። ልክ ሊንኩን ስትነኩት እንደዚህ አይነት ፔጅ ይመጣላችኋል ማለት ነው። አክሰፕት ዩር ኮሚት ኢንቫይት ዊዝ ፕሮ ኢንክሉድድ ይላል ማለት ነው። እዚህ ጋር እንደምታደርጉት ጀስት ክሌም ኢንቪቴሽን ትሉታላችሁ። ከዛ እዚህ ጋር ቀጥታ ዳውንሎድ አድርጉት ይላችኋል ማለት ነው። ዳውንሎድ ራሱ አውቶማቲካሊ ዲቴክት አድርጎ ዳውንሎድ ያደርገዋል። ከዛ በኋላ እናንተ ጀስት ኢንስቶል አድርጉትና ጨርሱ። ዳውንሎድ ካረጋችሁት በኋላ ስከፍቱት እንደዚህ አይነት ኢንተርፌስ ይመጣላችኋል ማለት ነው። እዚህ ጋር ታች እንደምታዩት እዚህ ጋር ኢንቫይት ኤንድ ኤርን የሚል ይመጣላችኋል። መጀመሪያ ስትከፍቱ ፊት ለፊት አካባቢ ነው ይመጣላችሁ። ያው እኔ ከዚህ በፊት ስለከፈትኩት እዚህ ጋር ላሳያችሁ። እዚህ ጋር ባለው ኢንቫይት ኤንድ ኤርን ይላል። ልክ እሱ ጋር ስከፍቱት እዚህ ጋር እንደምታዩት get $4 for every friend you refer to commit
ለእያንዳንዱ ሰው ሪፈር ስታደርጉ $4 ይከፍላችኋል ነው የሚለው እዚህ ጋር። አንድ ነገር አስተውሉልኝ። አሁን እዚህ ጋር $4 እያለው በእኛ ሀገር ቆጥሮ ስለሆነ ነው። ስለዚህ አሁን ቪፒኤን ባበራ ግን ይቀይረዋል። ላሳያችሁ። ቪፒኤን ታበራላችሁ። የምትጠቀሙ ቪፒኤን ፍሪ ቪፒኤን የሚል አለ። የሱንም ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። ስለዚህ እዚህ ጋር ሂውማን መሆናችሁን ቼክ እናደርጋለን። ዩሲ እንደምታዩት እዚህ ጋር ጌት $50 for every friend you refer ይላል። ስለዚህ አሜሪካ ዩኤስ ካረጋችሁት ቪፒኤን አብርታችሁ ዩኤስ ካረጋችሁት በእያንዳንዱ ሰው $15 ነው የሚከፍላችሁ ማለት ነው። ይሄ ማለት ኦልሞስት ሁለት ሰው እንኳን ቢሆን $30፣ 3 ሰው 4 ሰው ሲሆን ደግሞ $60 ማለት ነው በቀላሉ። ምን ታደርጋላችሁ? ኢንሼር ስታደርጉ ቪፒኤን አብራችሁ ትጠቀማላችሁ ማለት ነው። አፕሊኬሽኑን ስታወርዱ ከከፈታችሁም በኋላ ሊንክ ቦታው ላይ እዚህ ስመጡ እቺን ኤክስቴንሽኗን ነክታችሁ ቪፒኤን ታበራላችሁ። ከዛ እቺን ኮፒ ሊንክ አድርጋችሁ ለሰዎች ትልካላችሁ። አሁን እዚህ ጋር ኮፒ ሊንክ ትሉትና ወደ ፈለጋችሁ ሰው ለጓደኞቻችሁ ሊሆን ይችላል ወይም ደግሞ ሌላ ቦታ ላይ እየወሰዳችሁ ሼር ልታደርጉት ትችላላችሁ ማለት ነው። እንዴት ነው ብዙ ገንዘብ ልሰራ የምችለው ካላችሁ ደግሞ በደንብ ልንገራችሁ። ይሄን ሪፈራል ሲስተም በደንብ ዲስትሪቢዩት ታደርጉታላችሁ ማለት ነው። የምትለቁት ለጓደኞቻችሁ ቴሌግራም ላይ ለምታውቋቸው ሊሆን ይችላል። ለምሳሌ ቴሌግራም ግሩፕ ውስጥ የማንኛውም ግሩፕ ሊሆን ይችላል። ጀስት ሊንኩን ሼር አድርጉና ዲስክሪፕሽን ስለ ኤአይና ምን እንደሚሰራ ምን አይነት ገንዘብ እንደሚሰጣቸው ዲስክሪፕሽን ጽፋችሁ ግሩፕ ላይ ቻናል ላይ ምናምን ለጥፏቸው። ከዛ ደግሞ ከቴሌግራም ውጪ ስትሄዱ ዲስኮርድ ላይ አለ፣ ሬዲት ታቋቸዋላችሁ። እነዚህም ፕላትፎርሞች ማለት ነው። ኢሜል ላይ አለ፣ የምትፈልጓቸው የምታቋቸው ሰዎች ኢሜል ላይ ካሉ፣ ሶሻል ሚዲያ ላይ ኢንስታግራም ላይ ቲክታክ ላይ የምታቁት ቦታ ላይ በሙሉ አሰራጩት ይሄን ሪፈራል ማለት ነው። ከዛ ብዙ ሰዎች የእናንተን ሊንክ በመጫን ብዙ ገንዘብ እንድትሰሩ ይረዳቸዋል ማለት ነው። ስለዚህ የሆነ ሰው የእናንተን ሊንክ ተጠቅሞ ገብቶ የሆነ ነገር ሰርች ሲያደርግ ለእናንተ ይከፈላቸዋል ማለት ነው። በቃ ያ ነው ስራው፣ በቃ አለቀ። አሁን ደግሞ እስቲ ምን ያህል ኬፓብል ነው፣ ምን ያህል ልትሰሩ ትችላላችሁ በዚህ አይ። ለምሳሌ አሁን በቪፒኤን ተጠቅማችሁ $15 ለ15 ሰው ሼር ብታደርጉ ወይም ደግሞ ለ10 ሰው ሼር ብታደርጉ 10 ሲባዛ በ15 $150 አላችሁ ማለት ነው። $150 ትሰራላችሁ። በጣም ደግሞ ገፍታችሁ ሰርታችሁ እንደምንም ተጣጥራችሁ ደግሞ 100 ሰው ሪፈር ካደረጋችሁ የተለያዩ ቻናሎች ላይ ፖስታችሁ የፈለጋችሁት ቦታ ላይ ፖስታችሁ ደግሞ 100 ሰው ሪፈር ማድረግ ከቻላችሁ ደግሞ $1500 ትሰራላችሁ ማለት ነው። $1500 ማለት ኦልሞስት ወደኛ ሲመጣ አሁን ያለው ከረንሲ ታውቁታላችሁ ወደ 160 ምናምን ገብቷል። ስለዚህ በዛ ስታበዙት ኦልሞስት 1500 2000 ይገባል። በአሁኑ ከረንሲ በ160 እንኳን ብታበዙት 240,000 አካባቢ ይመጣል ማለት ነው። ስለዚህ ለዚህ ነው እየሰራችሁ ያላችሁ። ስለዚህ በደንብ ጠንክራችሁ ሪፈር ለማድረግ ሞክሩ። እንዲያው ሌላው ቢቀር እንኳን እንዲያው በዩኤስ እንኳን አትምቱት፣ በዩኤስ አትምቱትና ላይክ በእኛው ሀገር $4 እንኳን ብትመቱት ለምሳሌ እንደምንም ብላችሁ ለ100 ሰው ሼር ካደረጋችሁ ማለት ነው 64000 ብር ነው የሚሆነው። 64000 ብር ገደማ ታገኛላችሁ ማለት ነው። ይሄን መስራት ከቻላችሁ ይሄን ገንዘብ አስቡት በሳምንት ውስጥ ልትሰሩት ትችላላችሁ፣ ወይም ደግሞ ኦልሞስት በ3 በ4 ቀን ልትሰሩት ትችላላችሁ። የእናንተ ውሳኔ ነው እዚህ ጋር ትልቁ ነገር። እናንተ በደንብ ወጥራችሁ ከሰራችሁ በ3 በ4 ቀን በሳምንትም የሚቻል ነገር ነው ማለት ነው። አንድ ኖቲስ ማድረግ ያለባችሁ የመጨረሻ ነገር ቢሆን ግን ይሄ ነገር ለረጅም ጊዜ አይቆይም፣ በጣም ለአጭር ጊዜ ነው የሚቆየው። ሁላችሁም ወዲያው ተጠቀሙበት፣ ይሄን እድል ተጠቀሙበት። አሁን በዚህ ላይ ቀጥሉ ላይ ይችላል $4 ላይ ሆኖ ይችላል፣ ከ$4 $3 ሊያደርጉት ይችላሉ፣ ሊቀንሱት ይችላሉ። ስለዚህ ታይማችሁን ኦፖርቹኒቲያችሁን ተጠቀሙበትና ወዲያው አሁን ለመስራት ሞክሩ። ስለ ኮሚት ብራውዘር ግን ሌላ ቪዲዮ ሰራላችኋለሁ። በጣም ያበደ ነው፣ በጣም የሚገርም ዌብሳይት ነው። ብዙ ነገር በጣም ብዙ ኤአይ ፊቸሮችን የያዘ ነው። ሙሉ ለሙሉ ማለት ትችላላችሁ ኤአይ ጋር የተያያዘ ብራውዘር ነው ማለት ነው። እኔ እስካሁን ካየኋቸው በጣም ይለያል። ፊቸሮቹ በጣም የተለዩ ናቸው፣ አዳዲስ ናቸውና እኔ በቀጣይ ሙሉ ረጅም ቪዲዮ ይዤላችሁ ነው መጣው። በዚህ በአዲሱ በኮሚት ብራውዘር ዙሪያ አዲስ ቪዲዮ ይዤላችሁ መጣለሁ፣ ረጅም ቪዲዮ። በጣም ብዙ ነገሮችን እንዳስሳለን እዛ ውስጥ። በጣም የተመቸኝ ፊቸሩ ላይክ ኮማንድ ማድረግ ትችላላችሁ፣ ቮይስ ኮማንድ ማለት ነው። የፈለጋችሁትን ነገር በድምጻችሁ ኮማንድ ታደርጉትና ራሱ ብዙ ታስኮችን ጨርሶ ምናምን ላይክ ያቀርብላችኋል ማለት ነው። ጀስት
በጣም ብዙ ነገር ማድረግ ይችላል። አንዱን ነገር ነው የነገርኳችሁ። ስለዚህ በቀጣይ ቪዲዮ ይህን ነገር በደንብ እንዳስሷለን ማለት ነው። እና ደግሞ እንዴት አድርገን ነው ፔመንት ሜቶዱንም የምናወጣው የሚለውን ነገር በቀጣይ ቪዲዮ የምሰራላችሁ ይሆናል። አሁን እዚህ ጋር ኮፒ አድርጋችሁ ከሰዎች ከሰጣችሁ በኋላ እዚህ ጋር እንደምታዩት ቪው ፔአውት ኦን ዴም ይላል። ስለዚህ እዚህ ጋር የሚሞላ የአካውንት ቁጥር የባንክ አካውንት ያው በእኛ በኢትዮጵያ ከሆነ ስዊፍት ኮዳችሁ ምናምን አስገብታችሁ ነው ከዛ ፔመንት ሜተድ ኢንተግሬት የምታደርጉት ማለት ነው። ስለዚህ ይሄኛውንም ስቴፕ ባይ ስቴፕ እንዴት ኢንተግሬት እናደርጋለን እንዴት ዊዝድሮ እናደርጋለን የሚለው ነገር ቀጣይ ቪዲዮ ሰራላችኋለሁ ማለት ነው። እስቲ የምትፈልጉ ኮሜንት ላይ ሁለተኛ ፓርት ይሰራልን ብላችሁ ኮሜንት ላይ ጻፉልኝ።